ሰላም ለሀገሬ ፍቅር ለወገኔ በመላው ዓለም ላይ የምትገኙ ውድ ኢትዮጵያውያን በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። ይህ ከክፍል 1 ላይ የቀጠለ ክፍል 2 ላይ የአረብ ሀገር ቆይታዬን የህይወት ተሞክሮ የማካፈልበት ሰዓት ሲሆን ይህንንም በጠየቃችሁኝ መሰረት ሁለት ቤት እንዴት ችለሽ ልትሰሪ ቻልሽ? አሁን የምትሰርበት ቤት ራሱ ትልቅ አይደለ ወይ ብላችሁ ላላችሁ ለጠየቃችሁ ልጆች ሁሉ መልስ ይሆን ዘንድ ነው ማለት ነው። ሁለተኛ ቤቱን የሚሰራበት ቦታ እዚሁ ግቢው አንድ ቦታ ቢሆንም የቤተሰብ ቤት ስለሆነ ሁሌ ተዘግቶ የሚቀመጥ ቤት ስለሆነ ወደዛኛው ቤት ሄጄ በሳምንት 2 ቀን ለማጽዳት ሲሄድ መጽሐፍ ቅዱስ ይዤ ነው የሚሄደው፣ ድርሳነ ሚካኤል ማለት ነው። ምክንያቱም መጀመሪያ አካባቢ ላይ ተዘግቶ የከረመ ቤት ከፍቼ ስገባ የሆነ ብቻ በጣም የሚደብር ሞራል ነገር ነበረውና የመፍራት የመደንገጥ በአንድ ልብ አለመሆን ብቻ ብዙ ነገሮች ማለት ነው። በዚህ አጋጣሚ ልዑል እግዚአብሔር ያደረገልኝን ድንቅ ታምርም መመስከር እፈልጋለሁኝ። ምክንያቱም ምንም እንኳን ደካማና አሕዛብ ብሆንም እግዚአብሔር ግን እኔን ቆሻሻዋን ሳይቀየም ምንም ነገር ሳይል ደግፎ እቅፍ ድግፍ አድርጎ ጠብቆ ከሰዎች ጋር ተዋድጄ ተከባብሬ ስራዬ እንድሰራ ያደረገ የፈጣሪ አምላክ ስለሆነ አመሰግነዋለሁ፣ ዛሬም ወደፊትም ማለት ነው። ሁሌም እግዚአብሔር በሚያደርግላችሁ ነገር በተደረገላችሁ ነገር ማመስገን ሁሌም ይጨምርላችኋል ብዬ አስባለሁ። አሁን ወደ ስራ ቦታ እየሄድኩ ነው ማሳያችሁ ማለት ነው። እንግዲህ እንደምታውቁት የተለያየ ሰዎች ስለኛ የሚሰጡት አስተያየትም ሆነ አመለካከት የወረደ ነው። የመጀመሪያው ስህተት የአረብ ሀገር ሴት ብሎ የሰውን ማንነት መቀየር መቻል ነው። ምክንያቱም እኛ የአረብ ሀገር ሴቶች ሳንሆን ኢትዮጵያዊ ሴቶች ነን፣ ጀግና ኢትዮጵያዊ ብርቅዬ ሴቶች ነን። ምክንያቱም ከሀገራችን ወጥተን ቤተሰቦቻችንን ለማስተዳደር የራሳችንን ህይወት እዛ ጋር ቤተሰብ መመስረት ይኖርብናል። በዚህ እድሜያችን መውለድ፣ ማግባት ኤቭሪቲንግ ማለት ነው እና ከተለያዩ ሰዎች ጋር ሶሻል ላይፍ መኖር እንፈልጋለን። ገባችሁ? ይህን ሁሉ ነገር ትተን ነው ወደ ስራችን እንግዲህ ሰው ሀገር ላይ የተሰደድ ነው ማለት ነው። ሰው ሀገር ላይ ደግሞ በጣም በሚገርም ሁኔታ ስንሰደድ አንዳንዴ ወታደር ተዋግቶ ሊሞት እንደሚችል ፈርሞ እንደሚሄዱላ እኛ ደግሞ ምንም እንኳን በጦር ሜዳ ላይ ባንታዘዝም ህይወትን እናሸንፋለን፣ ላይፋችንን እንቀይራለን ብለን ከራሳችን ጋር ጦርነት ግብግብ ከፍተን ነው ይህንን ድርጊት ስንወስን ከማን ጋር እንደምንኖር ከእንዴት አይነት ሰው ጋር እንደምንኖር አናውቅም። ይህንንም ነገር በማድረጋችን በህይወታችን ውስጥ ትልቁን ኃላፊነት ተሸክመን እና ትልቅ ጀግና የሚባለውን የማዕረግ ስም ተሸክመን የምንዞር በጣም ጀግናና ብርቅዬ ድንቅ ኢትዮጵያዊ ሴቶች መሆናችንን በዚህ ላረጋግጥላችሁ እወዳለሁ። ምክንያቱም ሰዎች ከሚሉን ይልቅ እኛ በምንሰራው ስራ ቢኮንፊደንስ ልንሆን ይገባል። ገባሁ። አሁን በመቀጠል በሩን ከፍቼ ገባሁኝ። ቀጣይ ስራ የሚሆነው እንዳልኳቸው ሰዎች የሉበትም። በአመት አንዴ ወይ ደግሞ በአመት 2 ነው የሚመጡት። ሁለቱም ቤት ሲመጡ በጣም መልካምና መልካም ሰዎች ናቸው ለእኔ። ያው ፍሪጁም ሁሉም ነገር ተጸዳድቶ ክፍትፍት ብሎ ነው የሚቀመጠው። እኔ ስለማልኖርበት በሳምንት 2 ቀን እየሄድኩ አበባ ማጠጣት ቤቱን ማጸዳዳት ስለሆነ የምሰራው ሰውም ስለማይኖርበት ምንም ችግር የለውም እና እንደ ፍላጎቴ ነው ማለት ነው። በሳምንት 2 ቀን ብዙ ጊዜ ከሚሄድበት ይልቅ የማልሄድበት ቀን ይበዛ ማለት ነው። የመጀመሪያ ስራ እዚህ ቤት እንደገባሁኝ የሻተር መከፋፈት ስራ ነው የምሰራው ማለት ነው። ሻተሮቹን ከከፋፈትኳቸው በኋላ እንዳለ የፀሐይ ብርሃን እንዲገባና ቤቱን ንፋስ እንዲገባበት ማድረግ የመጀመሪያው ስራዬ ነው ማለት ነው። ከዛ በመቀጠል የተለያዩ አበባዎች አሉ በመስኮት በኩልም በረንዳ ላይም ሊኖሩ ስለሚችሉ እነሱን ውሃ ማጠጣት ይሆናል ማለት ነው። ከዛ በመቀጠል በረንዳዎቹን መሸፈጥ ማጽዳት ነው ማለት ነው። እንደምታዩት ከመጣሁ በጣም ቆይቻለሁ እንዳልኳችሁ። በተለይ አሁን ክረምት ስለሆነ ያው በየሳምንቱም በሳምንቱ 2 ቀንም መምጣት ብዙም አላስፈላጊ ስለመሰለኝ በጣም ቆሽሿል ብዬ ያሰብኩበት ሰዓት ላይ መጥቼ ነው እያጸዳሁ ያለሁት ማለት ነው። እንደምታዩት ይሄ የውጭ ክፍል ነው። በረንዳው ስትከፍቱት እዚህ ጋር በነገራችን ላይ ሙሉ ወንበሮች ሁሉ ነገሮች ይደረደራል እንደ ባልኮል ነገር ማለት ነው ሰዎቹ ሲመጡ። ኦልሞስት ግን አሁን ሰዎቹ ስለሌሉ ቤት ውስጥ በነጭ አቡጀዴ ልብስ ተሸፋፍኖ ነው የሚቀመጠው ማለት ነው። ይሄ የውጭ ክፍል ነው። በጣም ደስ ይላል። በር ከፍታችሁ ስትወጡ የተለያዩ አትክልቶች እዚህ ጋር አስቀምጠዋል። ኤኒዌይስ አበባውን ውሃ ታጠጣላችሁ ማለት ነው። ደስ የሚል አየር ትወስዳላችሁ። ይሄ ባክግራውንዱ በጣም ደስ የሚል የሚያምር ቦታ ነው። ከምንም እና ከማንም በላይ የተሰጠንን ነገር አምነን መቀበልና
አምነን የተቀበልነውን ነገር ኃላፊነታችንን በትክክል መወጣት ስንችል ያኔ በትክክል ህይወታችንን እየመራን ነው፣ በትክክል ራሳችንን እያስተዳደርን ነው፣ ሌላም ሰውም እየጠቀምን ነው፣ በዙሪያችን እኛም እየተጠቀምን ነው የሚለውን ነገር ሁሌ ከጭንቅላታችን ሊጠፋ የማይገባ ነገር ነው ማለት ነው። እዚህ ጋር በዚህ አጋጣሚ ላሳያችሁ ፈለግኩት እሬት ነው ማለት ነው። እዚህ ግቢ እሬት አለ። ለፊታችን በጣም አሪፍና መልካም ነው። ለጸጉርም በብዛት እንደዚህ ቆርጣችሁ ፈጭታችሁ ለጸጉራችሁም ለፊታችሁም መጠቀም ትችላላችሁ ማለት ነው። በኋላ እኔ ወደ ቤቴ ሲሄድ ወስጄ እጠቀማለሁ ማለት ነው። ከዚህ በፊት ቪዲዮ ሰርችላችኋለሁ። ምክንያቱም እሬት የተፈጥሮ ነገር ስለሆነ በጣም ለፊታችን ስሙዝ የሆነ ለስላሳ የሆነ ፊት እንዲኖረን ያደርጋል ማለት ነው። ብዙ ጊዜ እኔ እንደምታውቁት የተፈጥሮ ነገር ነው የምጠቀመው። አሁን ሻተሯን ወንፊቷን ብቻ ዘጋዋት፣ ምክንያቱም ንቦች የተለያየ በረሮ ነገር እንዳይገባ ማለት ነው። ከዛ በመቀጠል ይሄ ሳሎን ነው ማለት ነው። በአንድ በኩል ይሄ ማሳያችሁ የእንግዳ መቀበያ ሳሎን ማለት ነው። ከዚህኛው ደግሞ ቡፌዎች ምናምን እንደዚህ ከመስኮቱ በኩል ማለት ነው። እጅግ በጣም ሰፊና ትልቅ የቤት ነው። ግን የመጀመሪያው አላማ እናንተስ እዚህ ሀገር ላይ ስትመጡ የራሳቸው አላማ ስላላችሁ መስራት እችላለሁ የሚለውን ውስጣችሁ ማሳመን። ከዛ በመቀጠል ደግሞ ከምንም በላይ ብቻችሁን ስትኖሩ መታመም አለና ኦልሞስት ሰዎች ሲኖሩ ስትታመሙ ሐኪም ቤት ይወስዷችኋል። ኤቭሪቲንግ እንክብካቤ ምንም ቢሆን ማለት ነው። እና ምክንያቱም ሳትሰሩላቸው ስለማያስቀምጧችሁ እንድትሰሩ ደግሞ ከታመማችሁ ህመሙን ያደርግላችሁና ያሳክሟችኋል ማለት ነው። ኦልሞስት ብቻችሁን ስትቀመጡ ግን ራሳችሁን በራሳችሁ የምታስተዳድሩበት፣ በራሳችሁ ብር ራሳችሁ የምታዙበት፣ የምትፈልጡበት፣ የምትቆርጡበት፣ የምትጠፉበት፣ የምትለሙበትም ነገር ውሳኔ ስለሚኖር አይዘዌ ብቻ መኖር ማለት ነው በራሱን የቻለ ትልቅ ተጽዕኖ አለው። ትልቅ ለወደፊት ራሳችንን ችለን ቤት ሲኖረን እንደዚህ ጠንካራ መሆንን፣ በራስ መተማመንን፣ በጣም አስተዋይነትን ያግዛችኋል ማለት ነው። ይህንን ነው እኔ ከዚህ ቤት የተማርኩት። እንዳልኳችሁ በየገባሁበት ክፍል ላይ እየገባው ሻተሮቹን መክፈት ነው የመጀመሪያ ስራዬ። ይሄ የመጀመሪያው ክፍል ነው ማለት ነው። የልጆች አልጋ፣ የልጆች መኝታ ቤት ተብሎ የሚባል በነገራችን ላይ እነዚህ አሮጊትና ሽማግሌ ናቸው እዚህ ቤት የሚኖሩት። እንደውም እነዚህ ራሳቸውንም አይችሉም። ለእያንዳንዳቸው ለሰውየውም ለሴትየዋም ሰራተኞች አሏቸው ማለት ነው። ሲመጡ ያው በጋራ ነው የምንሰራው ከፊሊጲን ጋራ ማለት ነው። ፊሊጲኖች አብረዋቸው 2 ሰራተኛ ይመጣሉ። በጣም ደስ የሚል ጊዜ ነው የማሳልፈው ከልጆቹ ጋር ቆይታ። እዚህ ጋር በረንዳ ላይ አፈርና አካፋ ተቀምጧል። ምክንያቱም እዚህ የውሃ ቱቦ ክረምት ስለሆነ የሚስተካከል ስራ የሚሰራ ስላለ እላችኋለሁ። ከዚህ በመቀጠል ያው ወንበሩ ምናምን ወደ ውስጥ አስገብቸው ነው ማለት ነው በረንዳ ላይ ያለው። በዛም በኩል በረንዳ ላይ ወንበር አለ። እዚህ ራሱ የቻለ ነው የልጆች መኝታ ቤት ነው ማለት ነው። ይሄ እንዲህ ነው እንግዲህ እየለፋን እየጣርን እየጋርን እየበላን እኛን ሲናገሩ ሰዎች እንዴት ለነሱ ቦታ እንደምንሰጣቸው ብቻ ግራ ነው የሚገባ። ቢኮዝ እኔ ነኝ የምኖረው። ይሄንን ቪዲዮ እንኳን ስቀርጽ ጉረኛ የሚል ሰው ይኖራል። ይሄ ጉረኝነት አይደለም። እየኖራችሁበት ያለውን ነገር ላይፋችሁ ማሳየት ማለት ጉረኛ መሆን አይደለም። ጥንካሬያችሁን የሚያሳይ ነው። እናንተን አይቶ ሌላ ሰው እንዲጠነክር እንዲበረታ የምታረጉበት ነው። በነገራችን ላይ እዚህ ቤት ያለው አዲስ ነገር እዚህ ጋር ማሴንቆ ማለት ነው። አንድ ጊዜ እጫወታለሁ ብዬ ያረገፍኩት የሆነ ነገሩን እንዴት እንደሆነ አላውቅም። ማሴንቆ አለ፣ ደስ ይላል። በኋላ ስራዬን ስጨርስ የተጫወትኩም ቢሆን አሳያችኋለሁ። እዚህ ጋር ሻወር ቤታቸው ነው ማለት ነው። እኔ ደስ ከሚለኝ ነገር ሁለቱም ቤት ስሰራ በመጀመሪያ ራሴን አሳምናለሁኝ። በመቀጠል ደግሞ ከምኝታ ቤታቸው በሙሉ ምንጣፍ ነው። ምንጣፍ መሆኑ ለእኔ ይበጀኛል። አንድ ሽንት ቤትን ብቻ ታጥቦ መውጣት ነው ሻወር ቤቶቹ ምናምን። ከዛ ውጭ ያለውን ኦቨር ማድረግ እና አቧራ ማንሳት ነው። በጣም ቀላል ኢዚ ነው የሚሆነው፣ እንደ ቤቱ ግብዳነት ማለት ነው። መጀመሪያ ላይ እንደዚህ ስመጣ ምናምን ወይኔ ነው ያልኩት። በጣም ነው የደነገጥኩት። ምክንያቱም ይሄ ሁሉ ቤት ነው እኔ የምሰራው ምናምን ነገር ነው ያልኩት። ግን የሚገርመው ነገር አንዳንድ መልካም ጓደኛ አይጠፋም እና ደስ የሚሉ ልጆች እዚህ ቤት ስትሰራ የነበረችው ልጅ ርችዬ ምንም ችግር የለውም አትፍሪው፣ ትልቅ ቤት መስሎ ይታይሻል እንጂ በጣም ቀላል ነው፣ ክፍት ነው፣ ብዙም እቃ የለውም እና በጣም ቀላል ስራ ነው እዚህ ቤት ያለው ምናምን ብላ ትሪት አረገችኝ ከመሄዷ በፊት ማለት ነው። ኦልሞስት እኔ ማሳመኛ ውስጤን ተቀበልኩ ማለት ነው። አልሰራም አላልኩም። በሰዓቱ 2 ቤት ነው የምትሰሪው ስባል አልሰራም አይደለም እሺ ያልኩት። ምክንያቱም ይህንን ስራ ቻንስ ማስመለጥ አልፈለኩም። ለሰራ ነው የመጣሁትኝ። ሰው እንደዚህ እቃዎቹ ምናምን ቴሌቪዥን እንዳለ ሙሉዎቹን እቃ ነጭ አቡጀዴ ነው አለባብሽ ማስቀምጠው። ምክንያቱም አቧራው ቤት እንደሚገባ አላውቅም። ኢትዮጵያ ላይ እኮ አፈር ባፈር ሆኖ እኔ እንጃ ቤታችን እንደዚህ አቧራ ሲቆሽሽ አይቼ አላውቅም። አረብ ሀገር ላይ ግን አቧራ ከየት እንደሚመጣ አታውቁትም። በተለይ ይሄ የጽዱ ርጋፊ ቢጫው ወደ ቤት ውስጥ ነው የሚገባው ማለት ነው። ይሄ በረንዳ ላይ ነው። ይሄ
ከወደ ውጭ በኩል ስራዬን ከጨረስኩ በኋላ ብዙ ጊዜ ኢንጆይ የማደርግበት ቦታ ነው ማለት ነው። በጣም ነው ደስ የሚለኝ እዚህ በረንዳ ሳር ላይ ምናምን መቀመጥ። ግን በረንዳና ሳር ላይ ስትቀመጡ ስትጫወቱ በጣም ቴኬር መደረግ ያለበት ነገር ትኩረት፣ ራሳችሁን መጠበቅ አለባችሁ። ምክንያቱም የዱር አራዊቶች ምናምን እንስሳቶች ተሳቢ ምናምን ነገር ሊኖሩ ስለሚችሉ ስም አይጠሩሽ ማለት ነው። በጣም ስለምፈራው በጣም ስለሚዘገንነኝ ነው ስሙን ማልጠራላችሁ። ከዚህ በፊት ገጥሞኛል እና ከዛም በፊት ብዙም እንደዚህ አይመስለኝም ነበር። ራሴን ሀሳቤን ጥዬ ነበር ምዝናና የነበረው። ከዛ በኋላ ግን ራሴን ጠብቄ በጣም መሬቱን እያየው ነው ሁላ በስነ ስርዓት ተጫውቼ ፀሐይ ሙቄም ሆነ በስነ ስርዓት ወደ ክፍል ምገባው ማለት ነው። ከቻላችሁ የምትዝናኑበትን ቦታ ቴኬር ማድረግ ይጠበቅባችኋል ማለት ነው። ከዛ ውጭ ፈታ ቡርቅቅ ያላችሁ ስራችሁን መስራት ለሌላ ለወሬኛ ምናምን ነገር ለተቀመጠ ሰው ሰማይ ቅርቡ ስለሆነ እንደዚህ ለሚያወራ ለሚጠራችሁ እናንተ ሊወክላችሁ ሊመጥናችሁ ለማይችል ሰው ቦታና ጊዜ አትስጡ። ሁሌም ጀግናና ጠንካራ እንደሆናችሁ ለራሳችሁ አሳመኑትኝ። የኛ ሁለተኛ ክፍል ቤት ነው ማለት ነው። ያው እንዳልኳችሁ ሰዎቹ ስትፈልግ ሴትዮዋ ካኮረፈች፣ ከተጣሉ፣ ከደበራት ኤቭሪቲንግ ምናምን ነገር ከሆነ የራሷ ክፍል መታ እዚህ ጋር እንጆይ ታደርጋለች ማለት ነው። እና በጣም የሚገርመው ነገር ሰዎች እናንተ በሰጣችሁት ፍቅር ልክ ይለካል ብዬ ነው እኔ ማምነው። ምክንያቱም እኔ እዚህ ሁለት ቤት እንደ መስራቴ መጠን ሰዎቹ የሚሰጡ ፍቅር ነው ጠንካራ እንደሆነና እንድበረታ ህይወቴን ለመቀየር ስል ማለት ነው የምሰራው ማለት ነው። ስለዚህ ማንኛውም ሰው ህይወቱን ለመቀየር ቤተሰቡን ለማስተዳደር ኃላፊነትን ለመወጣት ምንም እንኳን እንቅፋት ቢገጥመው ጠንካራና ጀግና እንዴት መሆን እንደሚችል ሰርቶ ማሳየት ብቻ ነው ከኛ የሚጠበቅ። ሌላውን ነገር ግን እንዳልኳችሁ ከስራና ከስራ ውጭ ሌላ ነገር ላይ ትኩረት ባናደርግ ለራሳችንም የህይወታችን ተሞክሮ መልካም ነው ብዬ አስባለሁኝ። አንዳንዶቻችን በውጭ ጠፍተን የምንሰራ ልጆች እንደምታውቁትኝ በገዛ ብራችን መጥፋትን መልማትም እንችላለን። ባለፈው እንዳልኳችሁ ብዙ ጊዜ ማዘውተር ያለባችሁ ራሳችሁን ለመቀየርና ራሳችሁ ሊለውጥ ከሚችል ነገር ጋር መጠጋት ነው እንጂ ያለባችሁ የማይሆን ቦታ ላይ መገኘትና በገዛ ብራችሁ መጥፋት የለባችሁም። ይህ የኔ የህይወት ተሞክሮ ነው። እውነት ለመናገር እዚህ ሀገር ላይ ቆይታዬ በነበረኝ ቆይታ ማለት ነው እጅግ በጣም ሰላም ያለው ቤት ነው። የሚናገረኝ የለም። ራሴ አስቤ ነው የምሰራው። በጣም ኃላፊነት እዚህ መጥቼ አሁን ስሰራ እንኳን የሚቀርጸኝ ሰው ባገኝ እየሰራው ባሳያችሁ እንዴት ደስ ባለኝ። ምክንያቱም በስልኬ ነው እየቀረጽኩ ያለሁት፣ የሚቀርጸኝ የለም። ብዙ ጊዜ ቪዲዮዎችን የምሰራላችሁ በስልኬና ራሴን በራሴ እየቀረጽኩ ስለሆነ ነው። ብዙ ጊዜ የካሜራ የቪዲዮ ጥራት ላይኖረው ይችላል። ምክንያቱም እኔ ቀንጨብ አድርጌ ያለውን የህይወት ተሞክሮ ስለሆነ ማሳያችሁ ማለት። እዚህ ቤት ብዙ እቃና ብዙ ኮተት የለበትም። በጣም ቅልል ያለ ነው። ስፔሻሊ ያልጋ ልብሶች ምናምን ነገር ነው የሚበዛው እንጂ ሌላ ነገር ምንም የላቸውም። እንደዛኛው ክፍል አንድ ላይ እንዳሳየዋችሁ መኖሪያ ቤት አይደለም። ይሄ ሙሉ ቤት ነው። አንደኛው ቤት የምኖርበት እዚህ እኖራለሁ። በሳምንት 2 ቀን እዛ እየሄድኩ አጸዳለሁ ማለት ነው። ኤኒዌይስ ግን ህይወትን ለመቀየር ወጣም ወረደም ጠንካራና ጀግና መሆን ግድና ግድ ስለሆነ ይህን ሁሉ ስራ እየሰራን ነው። እንግዲህ ሰዎች የኛን ስም ሊያጠፉ ሲሞክሩ በጣም እኔ አንዳንዴ ሰልፍሽ መሆን አይሆንብኝ እንጂ እንደኛ አይነት ጀግና ጠንካራ የሚሰሩ ሰዎችን አይወክሉም። እዚህ ጋር የሚጨፍሩም ሊሆን ይችላል። ማንኛውም ሰው ሊጨፍር ሊዝናና ይችላል። ግን እኛ በዛ ሂሳብ ልንገለጽ አይገባም። ይህንን ስራችንን ከሰራን በኋላ ጊዜያችንን አመሻሽተን ባለችን ትርፍ ጊዜ ነው እንደዚህ ምንጫወተው። የሚገርመኝ ነገር አንድ ነገር ማካፈላችሁ፣ አረብ ሀገር የሚኖር ሰው መሳቅ፣ መጫወት፣ ጓደኛ መያዝ፣ መስፈን፣ መደነስ የለበትም ብለው የሚያምኑ አቋም ያላቸው ሰዎች አሉ። እንደነዚህ አይነት አቋም ደካማ የሆነ አቋም ያላቸውን ሰዎች መስሚያችን ጥጥ መሆን ነው ያለበት። ምክንያቱም እኛ ሰው ነን፣ እንበላለን፣ እንጠጣለን፣ እንተነፍሳለን። ኤቭሪቲንግ ማንኛውም ሰው ሊያደርገው የሚችለውን ነገር ማድረግ እንደምንችል ነው እኔ ውስጥ የሚያምነው እና በዚህ እይታ እያዩት ስለሆነ የኛን አመለካከትም ሆነ የኛን ክብር ዝቅ የሚያደርግ ነገር ቪዲዮ የሚሰሩ ሰዎችን ሁሌም እቃወማለሁ አጥብቄ ማለት ነው። እኛ ሰርተን ለፍተን ጥረን ግረን ነው። ኦልሞስት የሚሰርባችሁ ሰው ደግሞ ከናንተ ጥቅም የሚፈልግ ጥቅም ሲያጣ እናንተ ማንኳሰስና ማቋሸሽ የሚፈልግ ሰው ብቻ ነው። ከዛ ውጭ ግን ለፍቶ ጥሮ ግሮ የሚበላ ሰው ያቀዋንና መልፋትን፣ መጣርን፣ መጋርን፣ መድከምን ማለት ነው። ቅንጣት ያክል ስለኛ ማውራት አይደለም ማሰብ ራሱ ጊዜ የማይኖረውም ማለት